አህባሽና ሻዕርያዎች ኩላብያዎች የሚባሉት ቡድኖች ሁለት ቁርአን እንዳላቸው ታውቃላችሁን? አልሐምዱሊላህ ረቢል ዓለሚን አሰላቱ ወሰላሙ ዐላ አሽረፊል አንቢያኢ ወልሙርሰሊን ወዐላ አሊሂ ወሰሕቢሂ አጅመዒን አማ በዕዱ ፈያ አዩሀል ኢኽወቱል ኪራም ፈሰላሙላሂ ዐለይኩም ወረሕመቱሁ ወበረካቱ። ወንድም እህቶቼ ዛሬ ላሳያችሁ የፈለግኩት አህባሽ የሚባሉት ጀማዓዎችና እንደዚሁም የነሱ አባቶች አሻዕርያዎች እንደዚሁም ደግሞ ኩላብያ የሚባሉ የነሱ አይነት ቡድኖች አሉ። እነዚህ አካላቶች ቁርአን የሚባለው ሁለት ነው የሚል አቋም እንዳላቸው ዛሬ ላሳያችሁ ነው። ሁለት ነው ይሉና አንደኛው ገይሩ መክሉቅ ነው ሲሉት ሌላኛውን ደግሞ ፍጡር ነው ብለው ለሁለት ይከፍሉታል ቁርአንን። ስለዚህ ዒንደሁም ቁርአናን ሁለት ቁርአን አላቸው። ይሄን ደግሞ ተራሳቸው ንግግር ነው የምናየው። እንደዚሁም አብረዋቸው ተኖሩ ሊቃውንቶች ንግግርም የተወሰነ ለማስቀመጥ ሞክራለሁ። ይሄ ፊት ለፊት ላይ የምታዩት የአብደላህ አልሐረሪ ኪታብ ነው። ቡግየቱ ጣሊብ ይባላል። እዚህ ኪታብ ላይ ምን ይላል እንደምትመለከቱት ፈከላሙሁ ቀዲሙን አዘልዩን ለብቲዳአ ለህ የአላህ ንግግር ይላል አዘል ጥንታዊና መጀመሪያ የሌለው ነው። ወማ ካነ ከዛሊክ ፈላ የኩኑ ሐርፈን ወላ ሶታ። ስለዚህ የአላህ ንግግር ፊደልም አይደለም ድምጥም አይደለም ይልና ወሉገተን አይ ወላ ሉገተን ማለት ነው። ቋንቋም አይሆንም። ወላ የብተዲኡ ወላ ይኽተተም ወላ ዩብተደኡ ወላ ይኽተተም አይጀመርምም አይጨረስምም ማለት የአላህ ንግግር አይጀመርም ታልተጀመረ አይጨረስም መጀመሪያ። ወሊዛሊከ ላ ዩቃሉ አኒላሂ ናጢቁን ሊአነሁ ላ የተከለም ቢሐርፊን ወሰውት አላህ በድምጥና በፊደል አይናገርም። በል ዩቃሉ ሙተከሊሙን ሊአነሁ የተከለሙ ቢከላሚን ለይሰ ቢሐርፊን ወላ ሰውት አለ። ፈልቁርአኑ ወተውራቱ ወልኢንጂል ወዘቡር ወሳኢሩ ኩቱቢላሂ ኢንቁሲደ ቢሃል ከላሙ ዛትዩ አለ። አላህ ውስጥ ያለው ያ መጀመሪያ መነሻ ቋንቋ ፊደል ድምጥ የሌለው ንግግር ተሆነ የአላህ ንግግር ሳቸው እንግዲህ ከይሄ ነው አንደኛው ማለት ነው። አላህ ውስጥ አለ ብለው የሚያምኑት ዛትይ ነው ብለው የሚያምኑት ወደ ዛታዊ የሆነው ማለት ነው። እሱ ተተፈለገበት ፈአዘልየቱ ለይሰት ቢሐርፊን ወላ ሰውቲን አንድ ነው ማለት ነው። ተውራት እንጂል ሌሎችም ኪታቦች ከላም ዛትዩ ከሆነ ቋንቋ የለውም አንድ ነገር ነው እያለ ነው። ወይም ቁሲደ ቢሃል ለፍዙል ሙነዘል ይሄ የተወረደው እኛ ጋር ያለው ደግሞ ቃል ተሆነ የተፈለገበት ሁለተኛው ቁርአን ነው። ይሄ አለዚ ባዕዱሁ ቢሉገቲል ዐረብ ወባዕዱሁ ቢልዕብራንያ ወባዕዱሁ ቢሱርያንያ ፈሁወ ሐዲሱን መክሉቅ አለ። ይሄ ተሆነ አዲስ የመጣና ፍጡር ነው ይልና እታች ላይ ቀጥሎ ምን ይላል መሰላችሁ? ፈተበየነ ይህ ላይ ልብ በሉ አነል ቁርአነ ለሁ ኢጥላቃ ለቁርአን ሁለት ገለጻዎች አሉት። አይ ለሁ ማዕናያን ሁለት ማዕና አለው። አልአወሉ አንደኛው ኢጥላቁ አላ ከላሚ ዛቲ ያ አንድ ቁርአን በልና ያዝ አለዚ ለይሰ ሆ ቢሐርፊን ወላ ሰውት የሆነ አንድ ቁርአን አለ። አላህ ውስጥ ነው ያ መሬትም የለ አልወረደምም ነብያቶችም ማያውቁትም ቋንቋም የለ ወይ ወላ ሉገቲ አረብያ ወላ ገይሪሃ በአረበኛም ቋንቋ አይደል ሌላም ቋንቋ አይደል አንድ በል። ሁለተኛው ወሳኒ ሁለተኛው ቁርአን ደግሞ ኢጥላቁ አለ ለፍዚል ሙነዘል አለ ቁርአን በማለት ይሄ ይታሰብበትና ስለዚህ ለአሻዕርየቲ ቁርአናን ሁለት ቁርአን አላቸው ማለት ነው። አንደኛው ይሄ መሬት የወረደው ነው ፍጡር ነው እሱ እነሱ ስር። አንደኛው ደግሞ አላህ ውስጥ ያለው ነው ያ ፍጡር አይደለም እነሱ ስር ማለት ነው። መርሐባ እንግዲህ ታች ላይ ወረድ ይላልና ወዛሊከ الكلام الذي ليس حرفا ولا صوتا يقال له قرآن ድምጥም ፊደልም ላልሆነውም ቁርአን ይባላል። ወተውራቱን ወኢንጂሉን ወዘቡር ይባላል። አንድ ነገር እኮ ነው እሱ ፊደልም የለው መጀመሪያም የለው መነሻም የለው ብሎና ቋንቋም አይደለም። ቋንቋ ያልሆነ መጀመሪያ ፊደል የሌለው እኮ ከላም አይባልም። ነገር ግን ተልቢስ ለማድረግ እንዲመቻቸው ነው። ወደፊት ኢብኑ ቁዳማ የሚያስቀምጠውን ኢንሻአላህ አስቀምጣለሁ። አመል አልፋዙል ቁርአን አማ አልፋዙል ቁርአን ወአልፋዙ ተውራት ወአልፋዙ ኢንጂል ወአልፋዙ ዘቡር المنزله فهي مخلوقه لله ፍጡር ነው ቁርአን እያለ ነው። ይሄንንም ደግሞ እሱ ብቻ ሳይሆን ሌሎችንም አሻዕርያዎችን ያንድ ላሳያቸው። ይሄ ኢብራሂም አልበይጁሪ የሚባለው አሻዕሪ ነው። እንዲህ ይላል ወቃለ መዝሀቡ አህሊ ሱና ይላል የአሻዕርያዎች ማለቱ ነው። አነል ቁርአን ቢማዕና አልከላሚ አልነፍስይ ለይሰ ቢመክሉቅ አላህ ውስጥ ያለው ተሆነ ከላም ሲባል አንዱ ቁርአን ማለት ነው። ሌላው መሬት የሌለው እሱ ለይሰ ቢመክሉቅ ነው። ወአመል ቁርአኑ ቢማዕና አልለፍዝ الذي ያ ቁርአንማ በዛ ቃል ትርጉም ተሆነ الذي نقرأه ያለ ነው መክሉቅ فهو مخلوق ይሄ የምንቀራው ቁርአን ተሆነ እሱ ፍጡር ነው። ላኪን يمتنع أن يقال
እንዲህ ሊባል ግን ይከለከላል። አልቁርአኑ መክሉቁን ወይራዱ ቢሂ ለፍዙ الذي نقرأه የምንቀራውበትን ቁርአን ራሱ ቁርአን መክሉቅ ነው ሊባል ይከለከላል። ኢላ ፊ መቃም ተዕሊም ወከለዋ ተደብቀህ ለማስተማር ታልሆነ በስተቀር እውት ቆሻሻ ኸቢት ስለሆነ አቂዳቸው ሰው ፊት አያወሩም። ጃሂሉ አጠገብ ቁርአን የአላህ ቃል ነው ፍጡር ነው አንልም እኛ ነው የሚሉት። ፊ መቃም ተዕሊም ግን ተደብቀህ ታወራለህ እያለ ነው። ይሄንን ደግሞ በደንብ አድርጎ አብሮ ያያቸውና የተወያያቸው ኢብኑ ቁዳማ አልመቅዲሲ ያለውን ላሳያቸውማ። መርሐባ እዚህ ላይ ይሄ የኢብኑ ቁዳማ ሒካየቱል ሙናዘራ የሚባል ኪታብ አለው። አሻርዮችን ተከራክሯቸዋልና በአካል እዛ ላይ ሒካያውን አውርቶታል። እንደዚህ ተባባል የሚለው ላይ ያንን ሲያወራ ቃል ኢብኑ ቁዳማ ፊ ሒካየቱል ሙናዘራ ፊል ቁርአን ይልና መውዲዑል ኺላፊ አነና ነዕተቂዱ አነል ቁርአነ ከላሙላህ ወሆ ሃዚሂል ሚአቱ ወልአርበዐ ዐሽረተ ሱራ እኛ ቁርአን በማለት የምናስብበት እንደዚሁም ታሻርዮቹ በፊት ያለ ህዝብ አጠቃላይ የሚያስብበት ቁርአን ሲባል ይሄ 14 ሱራ ያለው ቁርአን ነው የምንቀራው ማለት ነው። ዋናው ሱወሩ ወአያት ነው። አንቀጽ ያለው ሱራ ያለው ወሑሩፍ ወከሊማት ቃላት ያለው ፊደል ያለው መትሩው መስሙዕ መክቱብ የሚሰማ የሚነበብ ነው። አሻርዮች ዘንድ ተሆነ ግን አነ هذه الصور والآيات ليست بقرآن እቺ ቁርአን አይደለችም። እነሱ ዘንዳ በመጃዝ ተሆነ ቁርአን ይሉታል። ቅድም እንዳየ ነው ሁለት ቁርአን አድርገው ማለት ነው። ይሄ እነሱ ስር ቁርአን አይደለም ይልና ታች ላይ ወረድ ብሎ እውትማ የሚለውን ሶፋሃ 32 ላይ هذا القرآن الذي أجمع عليه المسلمون ይሄ ሙስሊሞች በሙሉ የተስማሙበት የሆነው ቁርአን ወከፈረ ቢል ካፊሩን ካፊሮች ሁሉ የካዱበት ቁርአን ወዛመት አልሙዕተዚለቱ አነሁ መክሉቅ ሙዕተዚላዎች ፍጡር ነው ብላ የሞገተችበት ወአቀረል አሽዓሪያው የሚያጸደቀው አነሁ ሙኽጢኡን ሙዕተዚላዎች ተሳስተዋል ይልና ثم عاد فقال هو مخلوق እሱ ፍጡር ነው ይላል ይዞርና ወለይሰ ቢቁርአኒን በል ተሙዕተዚላዎች አልፎ ይሄ ቁርአን አይደለም ነው የሚለው በመጃዝ ታልሆነ በስተቀር ቅድም እንዳየነው እሳቸው ላይ በመጃዝ ተሆነ ቁርአን ይባላል። ሐቂቃ ቁርአን ግን እዛ አላህ ውስጥ ያለው ነው ፊደል የሌለው ነው የሚለው ወለይሰ ቢቁርአኒን ፈዛደ አለይሂም በእነሱ ላይ ቁርአን አይደለም የሚል ጨምሩበታል። ልብ በሉ ሙዕተዚላዎች ቁርአንነቱን ይቀበላሉ፣ ነገር ግን ፍጡር ነው የሚሉት። እነዚህ ጠማማ ቡድኖች ከሆኑ ግን አሻርያዎች ጭራሽ ቁርአን አይደለም ነው የሚሉት። ይሄ እጃችን ላይ ያለው እንግዲያ ምንድነው በመጃዝ ነው እንጂ ይሄ ዒባረቱን አን ከላሚላህ ነው የሚሉት። የዛ የአላህ ቃል ትርጉም ነው እንጂ ራሱ ቁርአን አይደለም። ምድር ላይ ቁርአን የለም ነው የአሻርያዎች መዝሐብ። ነገር ግን በይጁሪ እንዳለው يعني لا يقال إلا في مقام التعظيم تدبقوا نميله ولا خلاف بين المسلمين أجمعين أن من جحد آية أو كلمة متفق عليها لب بلو من قدام من الهلال بمسلموች መካከል ልዩነት የለም ተቁርአን አንዲትን አንቀጽ ወይንም አንዲትን ቃል የተስማሙበት የሆኑት ቁርአዎችን የካደ አው ሐርፈን متفقን عليه ወየተስማሙበትን አንድ ፊደል ተቁርአን ላይ የካደ أنه ካፊር እንደሆነ ዑለማዎች መካከል ልዩነት የለም ولا شعري يجحده كله አሻርያው ከሆነ ግን ሁሉንም ቁርአን ክዷል። ቁርአን የለም ምድር ላይ ነው የሚለው ወየቁሉ ليس شيء منه قرآنا ተሱስ ትክክለኛ ቁርአን የለም ወይነማ هو كلام جبريل የጅብሪል ንግግር ነው ይላል። አብደላህ ሐረድ የተሆነ ደግሞ ለውሐል መህፉዝ ላይ ተጥፎ ነው የሚለው ወመዳሩል ቀውሚ የሰዎቹ መሽከርከር አሻርያዎች አለል ቀውሊ ቢኸልቂል ቁርአን ፍጡር ነው በማለትና ወፋቂል ሙዕተዚላዎችን መስማማት ነው ይላል። ወላኪን አሐቡ አላ يعلم بهم ነገር ግን እንዳይታወቅባቸው ወደዱ ፈርተከቡ ሙካበረተል ዒያን ወጀሐዱል ሐቃኢቅ ወሙኻለፈተል ኢጅማዕ وجحدوا مكابرة العيان فارتكبوا مكابرة العيان وجحدوا الحقائق ومخالفة الإجماع ونبذوا الكتاب والسنة وراء ظهورهم والقول بشيء لم يقوله قبلهم مسلم ولا كافر بلو يقتلال مالتنا وندم هتوج كفل ሁለት ይቀጥላል ደቂቃ ስላለቀ እዚህ ለማቆም እንገደዳለሁ። ሸር በማድረግ ተባበሩኝ። አሽዓሪያዎችን ለማጋለጥ ወደፊት እንቀጥል ይሆናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።